ዛሬ በዓለም ታሪክ ውስጥ የማይረሳ አሻራ ያሳረፈች አንዲት ሴትን እናስታውሳለን። የሕዝብ ልዕልት ተብላ የተጠራችው ልዕልት ዲያና። ፈገግታዋ፣ ፋሽን ስታይሏ እና ከሁሉም በላይ ደግሞ ለችግረኞች ያላት ልባዊ ፍቅር ዛሬም ቢሆን በሚሊዮኖች ልብ ውስጥ ሕያው ነው። ከዘውዳዊው ቤተሰብ አባልነት በላይ ሆና እውነተኛ የዓለም አቀፍ የርኅራኄና የሰብአዊነት ምልክት እንዴት መሆን ቻለች? ዛሬ የልዕልት ዲያናን አጭር ግን እጅግ ጥልቅ የሆነ ታሪክ እንቃኛለን። ዲያና ፍራንሲስ ስፔንሰር በ1961 ተወለደች። የቤተሰቧ ታሪክ ከብሪቲሽ ዘውዳዊ ቤተሰብ ጋር የተቆራኘ ቢሆንም የልጅነት ጊዜዋ በአንጻራዊ ሁኔታ ቀላል ነበር። ይሁን እንጂ ሕይወቷ በ1981 ዓመተ ምህረት ልዑል ቻርልስን የአሁኑ ንጉሥ ቻርልስ ሳልሳዊ ስታገባ ሙሉ በሙሉ ተለወጠ። የሰርጉ ሥነ ሥርዓት በዓለም ዙሪያ በሚሊዮኖች ታይቷል። ዲያናም በአንድ ጀንበር ከቀላል ሴት ወደ የዌልስ ልዕልትነት ተለወጠች። ይህ ለውጥ ከፋሽን ውበትና ከዘውዳዊ ተግባራት በላይ የዲያናን ልብ የሚነካና ሰብአዊ ጎን ለዓለም ማሳየት የጀመረችበት መድረክ ነበር። የሕዝብ ፍቅር እያደር ጨመረላት እንጂ አልቀነሰም። ዲያና ከቅንጦት ቤተ መንግሥት ግድግዳ ጀርባ ከመቆየት ይልቅ ከሰዎች ጋር በቀጥታ መገናኘትን መረጠች። የሕዝብ ልዕልት ያደረጋትም ይህ ነው። ዲያና ዘውዳዊ ግዴታዎቿን ቀያሪ በሆነ መንገድ ተወጣች። በጊዜው ብዙ ፍራቻ እና አድሎ ይፈጥር በነበረው HIV/AIDS ላይ የሰራችው ሥራ በተለይ የሚጠቀስ ነው። በ1987 ዓመተ ምህረት ኤድስ ያለበትን ሰው እጅ ያለ ፍራቻ ስትጨብጥ ያሳየችው ድርጊት ስለ በሽታው ያለውን የተሳሳተ ግንዛቤ በመቀየር ረገድ ትልቅ ሚና ተጫውቷል። ሰዎች በሽታውን የሚያስተላልፉት በመንካት እንዳልሆነ እንዲረዱ ረድታለች። በተመሳሳይ በመሬት ፈንጂዎች ላይ የሰራችው ዘመቻም የዓለምን ትኩረት ስቧል። አደጋው በሚበዛበት አንጎላ ውስጥ የጸረ ፈንጂ ልብስ ለብሳ ስትመላለስ ያሳየችው ድፍረት ዓለም አቀፍ የጦር መሳሪያዎች ቁጥጥር ላይ ለውጥ እንዲመጣ አስተዋጽኦ አድርጓል። ዲያና ችግር ያለበትን አካባቢ ፊት ለፊት በመጋፈጥ ፖለቲካዊ እርምጃ እንዲወሰድ ያደረገች ሴት ናት። የዲያና ሕይወት በውስጣዊ ውጣ ውረዶች የታጀበ ነበር። ከልዑል ቻርልስ ጋር የነበራት ጋብቻ ውሎ አድሮ ፍርሷልና በ1996 ዓመተ ምህረት ተፋቱ። ዲያና የሁለት ልጆች እናት እንደመሆኗ ልዑል ዊልያም እና ልዑል ሃሪ ለልጆቿ መደበኛ የሕይወት ተሞክሮ ለመስጠት ጥራ ነበር። ይሁን እንጂ የግል ሕይወቷ በዓለም አቀፍ ሚዲያ የማያቋርጥ ፍተሻ ስር ነበር። ካሜራዎች እና ጋዜጠኞች ሁልጊዜ ይከታተሏት ነበር። ይህም አስከፊ ውጤት አስከትሏል። ዲያና በሕይወት ዘመኗ ሁሉ በፕሬስ እና በሕዝብ ዓይን ግፊት ውስጥ የነበረች ቢሆንም የእናትነት ሚና ግን የማይናወጥ ነበር። በነሐሴ በ1997 ዓመተ ምህረት ልዕልት ዲያና በፓሪስ በደረሰባት የመኪና አደጋ ከዚህ ዓለም በሞት ተለየች። ሞቷ ለዓለም ሁሉ ትልቅ ድንጋጤ ነበር። ከዚህ በፊት ታይቶ በማይታወቅ ሁኔታ ብዙ ሰዎች በድንገተኛ ሞቷ ሐዘን ተሰምቷቸው ነበር። በመቶ ሺዎች የሚቆጠሩ ለቀብር ሥነ ሥርዓቷ አበባ ለማስቀመጥ ተሰልፈው ነበር። የዲያና ውርስ ግን አላበቃም። ርኅራኄ የእሷ መለያ ነበር። በብዙዎች ዘንድ ንክኪ ያላት ሰው ተብላ ትታወቃለች። ይህም ማለት ሰዎችን በእውነት የመነካካትና የማስተማር ችሎታ ነበራት። ዛሬ ልጆቿ ልዑል ዊልያም እና ልዑል ሃሪ የሰብአዊነት ሥራዎቿን በተለያዩ መንገዶች ቀጥለዋል። ልዕልት ዲያና ምናልባት የንጉሣዊ ቤተሰብን በረጅም ጊዜ ታሪክ ውስጥ ከዘውዱ ባሻገር ሰዎችን በልቧ ለመንካት የቻለች የመጀመሪያው ሰው ነበረች። የሕይወት ታሪኳ አጭር ቢሆንም በየቀኑ በፍቅር በሰብአዊነት እና በቅን ልቦና መኖር እንደሚቻል ያሳየ ታሪክ ነው። ስለ ልዕልት ዲያና እና ዓለምን እንዴት እንደቀየረች ምን ያስባሉ? ሐሳባችሁን ከታች ባለው ኮመንት መስጫ አስቀምጡልን። ሰብስክራይብ በማድረግ እና ይህን ቪዲዮ ሼር በማድረግ እኛንም ቤተሰብ ይሁኑ።